እንኳን ወደ 11ኛው የኮሎራዶ ቴስት ኦፍ ኢትዮጵያ ፌስቲቫል መጣችሁ። በዛሬው ዕለት በኮሎራዶ በዴንቨር ከተማ ለ11ኛ ጊዜ የሚከበረው ቴስት ኦፍ ኢትዮጵያ ፌስቲቫል በደመቀ ሁኔታ እየተካሄደ ይሆናል። በዚህም የኢትዮጵያን አዲስ ዓመት 2018 ተቀብለን ከህብረተሰባችን ጋር ያከበርን ነው። በጣም ደስ የሚል ጊዜ እያሳለፍን ነው። የኢትዮጵያ ምግብ ሬስቶራንቶች ምግብ እያቀረቡ ነው። ብዙ የአሜሪካኖችም የውጭ ዜጎችም አሉ። የባህላችን ፋሽን ሾው ሊታይ ነው። አሁን ሙዚቃ አለ፣ ብዙ ኢንተርቴይንመንት አለ። ቀኑን ሁሉ ከጠዋት ከ10 ፒኤም ጀምረን አሁን አለን እስከ ማታ እስከ 9 ፒኤም ድረስ ይሄዳል። የተለያዩ ቬንደሮች አሉ። የኢትዮጵያ ልብስ፣ የአፍሪካን ቬንደሮች አሉ። የአፍሪካ እቃዎች ከኬንያ፣ ከላይቤሪያ፣ ከዌስት አፍሪካ፣ ከናይጄሪያ፣ ከሳውዝ አፍሪካ በሙሉ ሪፕሬዘንትድ ሆኗል። ከዛም በተጨማሪ ደግሞ ከአውት ስቴት፣ ከቨርጂኒያ፣ ከአትላንታ፣ ከዳላስ፣ ከሲያትል የመጡ ቬንደሮች አሉ። የተለያየ እቃ ጁዌለሪ፣ ጌጣጌጦች ይዘው የመጡ ብዙ አርቲስቶች አሉ። ስዕሎች የመሳሰሉትን ይዘው የመጡ መጽሐፍ ደራሲዎች አሉ። በአማርኛም በተለይ በእንግሊዝኛም መጽሐፍ የሚሸጥ በሁሉም ትምህርታዊም የማግጫም የባህሉም አለ። ከዛ በተጨማሪ ደግሞ ስራ የሚቀጥሩ ካምፓኒዎች አሉ። እዚህ የተለያዩ ኤንድ ኢንፎርሜሽን የሚሰጡ የጤና የመሳሰሉት የሚሰጡ አሉ እና ኑ የዞራችሁ ታያላችሁ። እንግዲህ ከኮሎራዶ ሳንወጣ ኢትዮጵያ የሄድን ነው የሚመስለው። አየሩ ጥሩ ነው ዛሬ። በጣም ደስ የሚል ነው። ደግሞ በጣም ደስ ያለን አዲስ ቦታ ነው። 10 ዓመት በፓርክ ፊልድ ሌክ ፓርክ ዝግጅቱ ስናደርግ ቆይተን ለመጀመሪያ ጊዜ በዴንቨር ሲቲ ፓርክ ዳውንታውን በፌሬል ሌክ አጠገብ ውሃ አጠገብ በጣም ደስ በሚል አካባቢ እንደዚህ የደመቀ ፕሮግራም ኢትዮጵያዊነት ከብሮ በተለይ ደግሞ እዚህ ዳውንታውን በጣም ብዙ አሜሪካኖችና ሌሎችም ዜጎች መጥተው ባህላችንን፣ ልጆቻችንን፣ ንግዶቻችንን፣ ምግባችንን ሁሉን እያዩ የተደሰቱ እያደነቁ በማየታችን በጣም ደስ ብሎናል። እስከዛሬ ካረግናቸው የቴስት ኦፍ ኢትዮጵያ ዓመት በዓሎች ይሄ በጣም የተለየ ነው እና የዴንቨር ሕዝብ እናመሰግናለን። አላሳፈራችሁንም። ወጣችሁ ከኛ ጋር ይሄን ትልቅ በዓል ኢትዮጵያዊነትን ስላከበራችሁ በጣም እናመሰግናለን።